አህዮች የጅብን ሚስት ለቅሶ ይሰማሉ። ምን ጠላት ብንሆንም ለክፉ ቀንማ ከጎናቸው መሆን አለብን ብለው አንድ ሙሾ አውራጅም ከለፊት ሆና ሙሾ ማውረዷን ጀመረች። ልክ የጅብ ሚስት ድንኳን ጋር ሲደርሱ ምን ሩቅ ቢሆኑ ይሰማል ድምጦ፣ አስገራሚ ነው ግርማ ሞገሶ፣ እንደምን ሆነሽ ምን ነካቦ አሉ። አህዮች ናቸው። ጅብም አህዮቹን ወደ ድንኳኑ እያስገባ እውነት ተናግረሻል፣ እውነትም ብለሻል፣ ይህ ሁሉ አዘንተኛ ምን ይብላ ብለሻል። እንደኔ አይነት መናጢ ዳ ሲሞት በማይሰማ ድምጽ ድርተኛ ሞቷል እያሉ በኪሎሜትሮች ያወሩላል። ባለጊዜና ባለጸጋ ሲሞት ድምጻቸውን ከፍ አድርገው መርዶም ሌላ ነው፣ ቀብሩም ሌላ ነው፣ በእግር መሄድ የለም በመኪና ነው እስከሳቸውን ያጧጡፍላል። ቀበሌያችን ውድድሩ ላይ በእግር ኳስ ቡድኑ አማካኝነት እኛን ወክሎ እየተጫወተ ነው። እኛ አጥቂ በቀበሌያችን ያስመረጥነው ተጫዋች ኳስ እየገፋ ሲሄድ ቅጣት ምት ክልል ውስጥ ይጠለፋል። ዳኛውም ፊሽካቸውን ይነፋሉ። በዚህ ምክንያት ደስታችንን ገና ሳንገልጽ ዳኛው ተጫወቱ ሳስነጥስ ነው አሉ። የሚገርመው የኛ ዳኞች ሁሉ ጊዜ የሚያስነጥሱት ክልል ላይ ነው። እዛ ለዚህ ዳኛ ማጣትና ለአዙሪት ስሌታችን ለአዝማሪው ባንጃው ግጥም እንሰጣለን። ቁንጫና ተዋን ፉክክር ገቡና ያለ ከልካይ ሰፍረው ደሜን መጠጡና በተለይ ቁንጫ ተዋን መሆን አምሯት ሲያዘልል ሲያፈርጣት ሲያዘልል ሲያፈርጣት መላ ሰውነቴን ስትነክስ እንዳሻት መሽገር ነበር አሉ ታዛቢና ዳኛ። ግና ምን ያደርጋል መሽገርም እንደዛው ከደመጣጭ ተራ ተሰልፎ ኖሮ ማን ለማን ይፈርዳል ፍርድ የለም ዘንድሮ።